ውሸት ነው ወይ ለምትሉ ውሸት አይደለም። የኢትዮጵያ ፕራይም ሚኒስትር ዶክተር አብይ አህመድ በቬሪፋይድ አካውንቱ ለመላው ለቤተሰቦቹና ለወዳጆቹ መጽናናት እንዲደርስ አጋርቷል። ይህ ዜና በጣም አስደንጋጭ ዜና ነው። ግን አንዳንዴ ላይፍ እንደዚህ ዜና በጣም አስደንግጦኛል። የምሬን ነው የምላችሁ። ነፍስ ይማር። እጅግ በጣም አስደንጋጭ ሰበር መረጃ ነው። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ እየተሰማ ይገኛል። አርቲስቱም እንግዲህ ለሕክምና ወደ ሆስፒታል በሄደበት ነው ህይወቱ ያለፈው። እጅግ በጣም አስደንጋጭና ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ደግሞ ለመላ ኢትዮጵያውያን መጽናናትን እመኛለሁኝ። ስላጋጠሙት ነገሮች ያገኟቸውን አዳዲስ መረጃዎች በድጋሚ ይዤላችሁ እመጣለሁ። መልካም ቀን ይሁንላችሁ። ለመላው ኢትዮጵያውያን አሳዛኝ ዜና በኢቢኤስ ቴሌቪዥን በቤተሰብ ጨዋታ ላይ እንዲሁም ደግሞ በድምቀቱና በማስታወቂያ ባለሙያነት የምናውቀውን በተለይም ደግሞ በኢትዮጵያ ሕዝብ ዘንድም ልዩ የሆነው ተሰጥኦ አለው ብለን የምናምነው አርቲስት ዛሬ ህይወቱ አልፏል። ህይወቱ ማለፉ የተነገረው ነጻነት ወርቅነህ ለሕክምና ብሎ ሆስፒታል ገብቶም ከሆስፒታል ሳይወጣ እንግዲህ በሚያሳዝን ሁኔታ ላይ በበርካቶች ሲደነቅና በበርካቶች እንግዲህ የተለያየ ችሎታና የተለያየ እንግዲህ ልዩ ተሰጥኦ ያለው ነጻነት ወርቅነህ በኢትዮጵያ ውስጥ ላይ ከፍተኛ የተባለ አድናቂዎች ካሏቸው አርቲስቶች አንዱ ነው። ነጻነት ወርቅነህ በትላንትናው ዕለት እንግዲህ ታመም ያለው ብሎ ሆስፒታል ከገባ በኋላ ህይወቱ በሆስፒታል እንዳለፈ እየሰማን እንገኛለን። ነጻነት ወርቅነህ እንግዲህ በተለያዩ የፊልም ስራዎችና እንዲሁም ደግሞ አክቲንግና ተዋናይ በመሆን እንዲሁም ደግሞ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ ላይ በከፍተኛ ሁኔታና እንዲሁም ደግሞ በመላው ዓለም ላይ በላይቭ ስትሪምም ጭምር የሚታወቅ መሆኑ ይነገራል። በተለያዩ ጊዜያቶች ላይ የጎሮሮ እንግዲህ ህክምና በህንድ ሀገር ላይ አድርጎ መምጣቱና በጥሩ ጤንነት ላይ መኖሩን እንግዲህ ሲናገር ነበርም። አሁን ላይ ግን ህይወቱ እንዳለፈ የተነገረ ይገኛል። ምን ያህል እውነት ነው የሚለው ነገር ለማጣራት ብዙ ጥረት አድርገናል። ከጠዋት ጀምሮ ሲነገር የነበረው ነገር ለማጣራትም በሄድንበት ርቀት አሁን ላይ እውነት መሆኑ እየተረጋገጠ መጥቷል። የሚያሳዝን ነው። አሁን በተሰማ እጅግ አሳዛኝ ዜና አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። እጅግ የምንወደውና በበርካታ የጥበብ ስራዎችም ከዛ ባለፈም በኢቢኤስ ቴሌቪዥን በቤተሰብ ጨዋታ እንዲሁም በበርካታ ስራዎች የምናውቀው አርቲስቱ ሞቷል። እጅግ በጣም የሚያሳዝን ነው። ይህ ዜና ሐሰት ቢሆን ደስታዬ ነበረ። ለቤተሰቡ፣ ለወዳጅ ዘመዶቹ እንዲሁም ለመላው ደጋፊዎቹና ወዳጆቹ እጅግ መጽናናትን እመኛለሁ። ስለዚህ ጉዳይ ተጨማሪ መረጃዎች ጋር እንመለሳለን። ሁላችሁም ነፍስ ይማር በሉት። እጅግ ያሳዝናል። በነገራችን ላይ ዛሬ ህይወቱ ማለፉ የሰማነው አርቲስት ነጻነት የሶስት ልጆች አባት ነበረ። አርቲስት ነጻነት ወርቅነህ ባለትዳርና እንደዚሁም ደግሞ የሶስት ልጆች አባት እንደነበረ ነው እንግዲህ የተገለጸው። እንግዲህ ሁላችሁም እንደምታውቁት በቲያትር ስራዎቹ እጅግ ተወዳጅ የነበረ አርቲስትም ጭምር ነው። እንግዲህ የአርቲስት ነጻነት ህይወት ማለፉ ከተሰማ በኋላ በመላው ሀገራችን ከፍተኛ ሀዘን ሰፍኗል። ለመላው ኢትዮጵያውያን በድጋሚ መጽናናትን እመኛለሁ። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት በመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወደ ነጻነት ነፍስ በገነት ትኑር።